ሃይ እንዴት ናችሁ? ሙስሊሞች ታቦትን ጣዖት ይላሉ። ታቦትን ጣዖት ካሉ አላህን ጣዖት አስመላኪ እያሉት እንደሆነ ታውቃላችሁ? እመለስበታለሁኝ። በቅድሚያ እንኳን ለቸሩ መድኃኔዓለም ለዓመቱ ክብረ በዓል በሰላም በጤና አደረሳችሁ። ዮሐንስ በመልእክቱ በአንደኛ መልእክቱ ምዕራፍ 4 ቁጥር 14 ላይ ሲናገር እኛም አይተናል አባት ልጁን የዓለም መድኃኒት ሊሆን እንደላከው እንመሰክራለን ይላል። ስለዚህ ማታ 3 ሰዓት ላይ ስለዚህ ጉዳይ እንመሰክራለን። ጌታችን መድኃኒታችን ኢየሱስ ክርስቶስ ስላደረገልን ነገር እንነጋገራለን። ትናንትና ገባለሁ ብዬ አልተመቸኝም ነበረ፣ ይቅርታ። ወደ አነሳውን ነጥብ ስመለስ ሙስሊሞች ባለማወቅ ታቦትን ጣዖት ይላሉ። ታቦትን ጣዖት ካሉ አላህ ጣዖት አስመላኪ ነበር እያሉን ነው። በቁርአናቸው ላይ ታቦት እንዳለ ስንቶቻችሁ ታውቃላችሁ? የኢትዮጵያ ሙስሊሞች ግን ቁርአንን ሲተረጉሙት ተርጓሚዎቹ፣ ኡስታዞቻቸው፣ ሼሆቻቸው በጣም ቁርአንን ዲስቶርት እንደሚያደርጉት በዚህ ላይ አሳያችኋለሁ። የሱራ አልበቅራ ወይም የላሚቷ ምዕራፍ አያ 248 ላይ እንደዚህ ይላል። ነቢያቸውም ለእነርሱ የንግስናው ምልክት ከጌታቸው የሆነ እርጋታ የሙሳ ቤተሰብና የሃሩን ቤተሰብ ከተዉትም ቅርስ በውስጡ ያለበት መላእክት የሚሸከሙት ሆኖ ሳጥኑ ሊመጣላችሁ ነው። አማኞች ብትሆኑ በዚህ ለእናንተ እርግጠኛ ምልክት አለለ አላቸው ይላል። ይህ አሁን ኢትዮጵያን ሙስሊሞች እንዴት ቁርአናቸውን የኢትዮጵያ ሙስሊም ምዕምኖች እንዳያውቁ የነሱ ኡማዎች እንዳያውቁት ታቦት የሚለውን ሳጥን ብለው ተረጉመውታል። ይሁን ሳጥን ቢሆንም መላእክቶች የሚሸከሙት አንተ ቤት ልብስ ማስቀመጫ አይነት ሳጥን ነው አይደለም፣ ታቦት ነው። አረብኛውን አንብቡት፣ ታቦት ይላል። ሁሉም ሙፈሲሮች ታቦት ብለው ነው የፈሰሩት። ተፍሲሮቹን ይዩ። በእንግሊዘኛ እንትኑን አንብቡት፣ ቁርአኑን አንብቡት። አርክ ነው የሚለው። ሁሉም ተፍሲራት እንግሊዘኛ ላይ እዩት። አርክ ነው የሚለው። ታቦት 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 ነው የሚለው። መቼም አንተ ቤት ያለ ልብስ አይደለም መላእክቶች ከአላህ ዘንድ ተልከው ተሸክመውልን የሚመጡት። በጣም እስልምናን ደግሞ በእርግጫ እንዴት እንደሚለው ላሳያችሁ። እዚሁ ታቦቱ ላይ ምስል እንዳለ ይናገራሉ ተፍሲሮቹ። ምስል ካለ ደግሞ በእስልምና እንደ እስልምና አስተምሮ ውሻ ያለበትና ምስል ያለበት ላይ መላእክቶች አይደርሱም ይላል እስልምና በሐዲስ ላይ። ስለዚህ መላእክቶች ምስል ያለበትና ውሻ ያለበት ማይሄዱ ከሆነ ታቦቱ ደግሞ ምስል ካለበት የሚሸከሙት ደግሞ ታቦቱን መላእክቶች ከሆነ ተሸክመው ወደ እስራኤል ነው ዘው የሚሄዱት። ሙስሊም አልነበረም ማለት ነው። በመጀመሪያ ምዕምኖቹ በእስራኤል የነበሩት ሙስሊም አልነበሩም፣ ክርስቲያን እንደሆኑ ቁልጭ አድርጎ ይናገራል ማለት ነው። ምክንያቱም በእስልምና ምስል የተጠላ ነው፣ በክርስትና ደግሞ ታቦቱ ላይ ምስል እንዳለ እናምናለን። ሌላ ልጨምርላችሁ። በክርስትና ላይ ታቦተ ጽዮን በፍልስጤም እንደተማረቀችና ጣዖቱን ዲዮጋንን እንደሰባበረች ይናገራል የኛ መጽሐፍ ቅዱስ። ይሄንኛው ደግሞ ወዴት ነው ዘው ተሸክመው የሚሄዱት ምናምን ብላችሁ ከጠየቃችሁ ይሄም ተመሳሳይ ታሪክ ያነሳል። ተመሳሳይ ታሪክ ያነሳና በፍልስጤም ታቦቷ ተማርካ 7 ወር እንደቆየች ኢብን ከቲር ያብራራል። 7 ወር በቆየችበት ሰዓት ላይ ይላል ፍልስጤማውያን እንዳለ ከትንሽ እስከ ትልቅ በሽተኛ ሆኑ ይላል። ታመሙ፣ በታቦቷ ምክንያት ማርከው ስለወሰዱ ይላል። ከዛ በመታመማቸው ችግር ስለገጠማቸው ምን አደረጉ? ታቦቷን ለመመለስ ወሰኑ። አላህ ከዛ መላእክት ላከና ታቦቷን ተሸክመው ወደ እስራኤል የሚያመጡ ማለት ነው። ለንግስና ምልክት የሚሆን ማለት ነው። ስለዚህ ታቦቱን ምን ያነሰዋል? በጦርነት ወቅት እስራኤሎች እዘውት እንደሚሄዱ፣ ከኋላቸው እንደሚያስከትሉት፣ ከፊታቸው እንደሚመራቸው፣ የሰላም ምልክት እንደሆነ፣ ድል እንደሚያደርጉበት፣ የአሸናፊነት ምልክታቸው እንደሆነ፣ እንደሚተማመኑበት፣ ሰላም እንደሚሰጣቸው፣ ኃይል እንደሚሰጣቸው፣ ብርታት እንደሚሆናቸው፣ አሸናፊ እንደሚሆኑ ታቦቱን እንደያዙ ተፍሲራቶቹ በደንብ ያብራሩታል። በተለይም ኢብን ከቲር በደንብ ያብራረዋል። አልጀለሌንም እንደዛው። እና ይሄ የሚያሳያችሁ እኛውን ታቦት ዘን እንደዚህ አድዋ ላይ ዘመቱ ምናምን ቢባል ለሙስሊሙ ተረተረ ሊመስላችሁ አይገባም። የእናንተ ተፍሲሮች ታቦቱ ሰላም ይሰጣል ይላል። ታቦቱ ድል ማድረጊያ ነው፣ ድል መንሻ ነው ይላል። የአሸናፊነት ምልክት ነው ይላል። ሙሉ ተፍሲሮቹ
ይህንን ስለ ታቦቱ ያብራራሉ። የኢትዮጵያኖቹ ቁርአንን ግን ሙስሊሞች ኡማዎች እንዳያውቁ ታቦትን ጣዖት ለማስመሰል ታቦት አላሉትም ማለት ነው። አረብኛው በግልጽ ታቦት ይላል። ሙስሊም ወገኖቼ ይህን የምታዳምጡ ምን ያህል እየሸወዷችሁ እንደሆነ ልብ በሉ። ታቦትን ጣዖት አስመስለውባችሁ ሳጥን ነው ብቻ ብለው ሳታውቁት እንድታልፉ ታቦት ጣዖት ነው እያሏችሁ ምን ያህል እየፎገሯችሁ እንደሆነ ልብ በሉ። ታቦት ጣዖት ነው ስትሉ አላህ ጣዖት አስመላኪ ነበር እያላችሁ ነው። መቼም መላእክቶች ተሸክመውት ሳጥን ነው እንኳን ቢሏችሁ መላእክቶች ተሸክመው ለንግስና ምልክት እንዲሆን ፍልስጤምን በሽተኛ ያደረገ ሳጥን አይሆንም። መቼም ልብ በሉ። ተራ ሳጥን አይደለም፣ ልብስ የሚቀመጥበት ሳጥን አይደለም መላእክቶች ሊሸከሙት የሚችሉት። እንደገና ደግሞ ተራ ልብስ ማስቀመጫ ሳጥን ስለማርከው ስላመጡ ታማሚ አያደርጋቸውም። የሀገሩን ሕዝብ እንዳለ ታማሚ አያደርግም። ምን ያህል መቅሰፍት እንደሚያመጣ ታቦት በዚህ ላይ ቁልጭ አድርጎ ይናገራል ማለት ነው። ስለዚህ የቀደሙት በኦሪት የነበሩ ሰዎች እነ ዳውድን በሉ እነ አዳምን በሉ ያነሳቸዋል ታሪኩ ላይ ታቦቱ ጋር በተያያዘ እነ ሳሙኤልን በሉ እነኝን ያነሳና ስለ ታቦቱ ያወራል ማለት ነው። ይህንን ስታስቡ ስለነ አሮንም ስለነ ሙሴም ስታወሩ ታቦት ከነበራችሁ ታቦቱ ላይ ምስል ካለ ታቦቱ እንደዚህ ከሆነ ታቦት እናንተ ጣዖት እንድትሉ መሐመድ ካደረጋችሁ በፊቶቹ ታቦትም ያከብሩ ከሆነ ቆም ብላችሁ እንድታስቡ ይሄ አሪፍ ግንዛቤ ይሰጣችኋል ብዬ አስባለሁ። ሙሐመድ ታቦትን በጥቁሩ ድንጋይ ቀይሮ ይሄ ከገነት የመጣ ነው ብሎ ጥቁሩን ድንጋይ ብቻ ልክ ያላህ ቀኝ እጅ አድርጎት ኃጢአታችሁን የሚሸከም አድርጎት በፊት ከወተት የነበረው አሁን በእናንተ ኃጢአት ነው የነጻው። በቂያማ ቀን ምላስና ሁለት አይን ተሰጥቶት ይመሰክርላችኋል። 7 ጊዜ የዞረ ከኃጢአቱ ልክ ከባሪያ ነፃ እንደሚወጣ ነፃ ይወጣል የሚለው ተረት ስህተት ነው። ስለዚህ የኢትዮጵያ ሙስሊሞች ፎከስ እንድታደርጉ ያደረጓችሁ እነኚህ ዑለማዎች ኡስታዞች ምናምን የሚባሉት መካ በሄዳችሁ ምናምን ነገር በዞራችሁ ኃጢአታችሁ እንደሚሰረዝ ያ ጥቁሩ ድንጋይ አላጃር አልሷድ የምትሉት ካባ ላይ ያለው እሱም ብቻ ፎከስ እንድታደርጉበት ስላደረጓችሁ ታቦትን እንደ ጣዖት እንድቆጥሩ ስላደረጓችሁ ስህተት ነውና ቆም ብላችሁ አስቡ። ታቦት ጣዖት አይደለም ልላችሁ ነው። ኤኒዌይስ ማታ 3 ሰዓት ላይ እንዳቀሩ እንጫወታለን። ቴንኪው